ጌታን ቃል ላንብብ። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው። እርሱም ሊተላለፈው የማይችለውን ዳርቻ አደረክለት ይላል። ይህ ቃል ሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ እግዚአብሔር ለሰው ሁሉ ደግሞ የሚኖሩበትንም ዳርቻ መደበላቸው፣ እንዲሁ የዕድሜንም ቁጥር ብሎ ጌታ ቃል ይናገራል። እና ይህን ከተናገረ በኋላ ምናልባት እግዚአብሔርን ፈልገው ያገኙት እንደሆነ እግዚአብሔር ዕድሜንና የሚኖሩበትን ዳርቻ መደበላቸው ይላል። ሰው በዚህ ምድር ላይ የተፈጠረው እንዲኖርና ወጥቶ እንዲገባ ብቻ አይደለም፣ የሰራውን እግዚአብሔር እንዲያውቅ የህይወት ትርጉምና ለምን እንደሚኖር ለምን እንደተፈጠረ የሚያውቀው ሰው ታውቃላችሁ። እቃ ሲታይ ፈጣሪዎቹ እቃውን የፈጠሩ ወይ የሰሩት ስለ እቃው ያውቃሉ፣ ስለ እቃው ስፔር ይሰራሉ፣ ስለ እቃው ማኑዋል ይጽፋሉ። ልክ እንዲሁ እኛ የተሰራነን እጆቹ ያበጁን የሰሩነን እያንዳንዳችን በየክፍላችን በየዘመናችን ተራ ደግሞ ወደዚህ ምድር ላይ ስንመጣ አንድ ጊዜ ብቻ ለመኖር እድል እያገኘን የምንመጣባት ምድር ናት። መጽሐፉ ይህን ሲናገር ለምን እንደተፈጠርን ለምን እንደምንኖር ከምንኖርበት ዳርቻ ከተሰጠን ዕድሜ በላይ ለምን እንደተፈጠርን ከሰሪያችን ጋር የምንነካካ የምንገናኝ እንድንሆን እርሱን እንድናውቅ እግዚአብሔር ሰውን ፈጠረው ብሎ አስቀምጧል። የቱንም ያክል ለመኖር ጉጉት ቢኖራችሁ የተመደበ ነው ዕድሜ። እንዳውም ካልፈራችሁ ቅዱስ ቃሉ እንደሚለው ቀኖቹ የተቆጠሩ ናቸው። ስለዚህ እመኑኝ፣ አሁን እያንዳንዳችን ከተወለድን ቀን ጀምሮ ዕድሜያችን እየጨመረ ሳይሆን ያ የተቆጠረው ዕድሜያችን እየቀነስ በኖርነው ቁጥር እየቀነስ ነው እንጂ እየጨመር ነው አይደለም። እነዚህ ዕድሜዎች ያልቃሉ። ዛሬ ወደ መቃብር ስፍራ ብትሄዱ በጣም ብዙ ሰዎች ከኛ ጋር ልክ እንደኛ የመኖር ጉጉትና ናፍቆት የነበራቸው ብዙ በዚህ ምድር ላይ ሊከውኑት የሚፈልጉት ጉዳይ የነበራቸው ሰዎች የ20 ዓመት የ30 ዓመት ሰዎችን ሐውልቶች እናነባለን። እቅድ ነበረ፣ ጉጉት ነበረው የሚል ጥቅሶችን እናነባለን። እኛም በክፍላችን ተራ እንጨርሳለን ኖረን። መጽሐፉ እንደሚል ግን ህይወት ከመኖር በላይ ህይወት እዚህ ሀገር ኖርኩ እዚህ ሀገር ተፈጠርኩ ብለን ከምናስበው በላይ የሰራን ማን እንደሆነ በማወቅ እንድንኖር እግዚአብሔር ይህንን መድቦብናል። እናንተ ከመብላት እናንተ ከመኖር እናንተ ብዙ ዕድሜ ለመኖር ከመሰቃየት ታልፋላችሁ። የሰራችሁን በማወቅ ከሰራችሁ ከእግዚአብሔር ጋር የተስማማ ህይወት በመኖር አማላጅም አስታራቂም ሆኖ በመካከል በገባው በክርስቶስ ኢየሱስ በኩል የህይወት ትርጉም ገብቷችሁ ከሰራችሁ ጋር አብራችሁ በመኖር የተባረከ ዘመን እንዲኖርላችሁ ይህንን እመክራችኋለሁ። እናንተ ከሚታየው ታልፋላችሁ። ከሚበላ የሆነ አገር ሀብታም አገር ደሃ አገር ከመኖር ታልፋላችሁ። እናንተ ከምትኖሩበት ዕድሜ ታልፋላችሁ። እናንተ እርሱን ለማወቅ ተፈጥራችኋልና እርሱን በማወቅ ተባረኩ።